ጋይስ እንደዚህ አይነት ነገር እያለ የመሬት መንቀጥቀጥ እንዴት ብሎ ነው የሚቆመው? እንደውም ይባባሳል። ይሄ ኮ ሚስማር የሚያዘንብ ስራ ነው። እስቲ ይሄን ቪዲዮ አይተን እንመለስ። እንኳን ደስ አለሽ ብሮ በማርያም በዚህ ኑሮ ያበደ ወገቤን ሸኝ እንዳትል እንጂ ያለ እድሜ ጋብቻ በእኛ ይቆይ። አሁን ስጨርሱ ኬጂ አስመዝግቢው። ሳጥን መሸጫ ውስጥ ብሎ ደስተኛ ነው። እንግዲህ እንጃ ቢዝነስ በጣም ተጧጡፋል መሰለኝ። አይ ዶንት ኖ ጊቫዌ የለም። በቀን ኮንዶም እንደመግዛት የሚያሸማቀቅ ነገር የለም አለ። ምን ነው ለክተህ ነው እንደምገዛው? ያበርሽ ከዛ በኋላ ሀቢብቴን ቪዲዮ ለቃ ፎቶ ለቃለች። ልቀቂው በእግሩ ሂድ። ከዛ አይሾ ስፒ ምንድን ነው አይሾ ኢትዮጵያ የነቀሰታትናል ኪክ ኦፍ ኪክ ይላል። ከዛ ማን ዩናይትድ መርካቶ የቻርጀር ሰልሞ ነው ብለው አሳምነው እንደሸጡልኝ ትዝ ሲለኝ የቻርጀሩ ስም ጋይስ ሳምሱዲን ጊልዶ የፊት ካሜራውን ሲከፍት ፓርኪንግ ፓርኪንግ ምንድን ነው? ጆርዳን ነው ጆርዲ ነች ጋይስ። ትራፊክ ይዘው ሊቀጣ የሰባት ልጆች አባት ነኝ ብለህ ስትለምነው ዝም በል ሴተኛ የቀበጡለት እለዋለሁ። ይሄንን ውሻችንን አፋልጎን ማክስ ይባላል። 4 ዓመቱ ነው። አያት ብለብለብላ ክቡር ዳምን አካባቢ ምናምን የጠፋው ቤት ሳይዳ ምን ለብሰው ነበር? በጌታ ስም ዛሬ ላይብረሪ የተኛሁት እንቅልፍ አለች። ኮሜንት ናቲ ስታድጊ የፓርላማ አባል ነው የምትሆኚው። ከኋላ የምትረብሹት ሁለት ልጆች ስነ ስርዓት። ከዛ ዶክተር እዚህ ጋር አድቫይስ እየሰጠች ነው። ዶክተር ቅመሻል እንዴ? ዛሬ ደግሞ ጋሽ ጋጤ ነው ይዤላችሁ። ደመኛ አደረከው። ለነገሩ በጎን ካልሆነ በፊት ብትግጠው በሳኸው ነው የሚባል። እንዲህ እየጋጥክ ፍንጭትህን ነው የምታሰፈው። ፎቶ ቤት አንተን ፈገግ በል አይሉማ፣ ምላስ ብርድ እንዳይመታው። በቆሎ ሲግጥ መስመር ይስታል። ልጅ ፍቅር ግን ካት ነው የምመጣው። ንገሯት እስክ ካት ነው የሚመጣው አላለችም? ዱቄታ ቆይ ጠብቀኝ። ከዛ እዚህ ጋር ባልና ሚስት እናያለን። አርግዛለች። ሶስታችሁንም አለ ያሳድጋችሁ። ፌስቡክ ላይ የአዲስ አበባ ልጅን አልፈታ ብላችሁናል። የክፍለ ሀገር ልጆች የመኪና ስም የአዲስ አበባ ልጅ ያውቃል፣ የክፍለ ሀገር ልጅ መኪናውን ይነዳዋል። ወንድሜ ቀጥ ብለህ ስለናደ እኮ ስፖኪዮ ብቻ ነው የምታየው። ስማ መሀሉ አይታይህም እኮ ማርያም፣ እንዲህ ብለህ እኮ ነው የምትነዳው።
ዱቄታ